መንፈስ ቅዱስ አሐዱ አምላክ ማን አድርጎት ያውቃል? እንዲህ ያለ ትምህርት ወትሮ አባቶቻችን ያላደረጉት በስመ አብ ብለው ደጁን ሳይከፍቱት አሩረው ማለት ዳቦን አክሎ ማለት ይሄ ጥፋት እንጂ አይደለም ስርዓት። ነፍሳችን ተጎድታ ወድቆባት ሕማም መድኃኒቷ ሆነ ጸሎትና ጾም። ጾም በመሻርና ስጋ በመጥቀም መንግሥተ ሰማያት የገባ የለም። ደናግል ቅዱሳን ሳሉ በገዳም ስጋቸውን ፈጅተው እየቆሙ በአጽም በእንዲህ ያልገቡ እንጂ ጽርሐ አርያም ስሙ ልንገራችሁ ጾሙ ሳልሻሩም ይልቁንም በዛ ጾምና ጸሎቱ የመላውን ንብረት እየመጸወቱ ኃላፊ ጠፊ ነው ይህ ዓለም በከንቱ ሰሬን እየሰፉ ዳባ እየደረቱ እንዲህ እያሉ ነው ገነት የገቡቱ። ዓርብ ሮብ ማለዳ ያፈላሽቡን እፍ እፍ ያሰኝሻል እየቆየ ደግሞ ያንገበግብሻል። ዓርብ ሮብ ሻሪ በዓላት አክብሪ ብሎ ያለሽ ማን ነው? ዲያብሎስ እንደሆነ እያታለለች ነው። ጠንቋዩን ባለዛሩን ክብስብሱን ሁሉ እያስወደዳት የእግዚአብሔር እንግዳ በምን አስጠላት? እንዲህ አይደለም ወይ እግዚአብሔር ሲጣላ ከብርሃን ጨለማ ይሻለኛል ብላ በከበረው ሰንበት ቁጭ አለች። ቤተክርስቲያን ሳትደርስ ሰው ሆኖ በጤናው ካልታመመ በቀር ቤተክርስቲያን የማይስም ክርስቲያን ተብሎ ሊቆጠር አይችልም። ትንሹም ትልቁም ቋሚ ለጓሚውም ቤተክርስቲያን የሳሙ ካልረከሱ በቀር ሕማም ካልታመሙ። ስሙ ልንገራችሁ የአጅሬን ትምህርት የዲያብሎስ ትምህርት መምህራን ሊቃውንት ያልተናገሩት በእሁድ በቅዳሜ እንጨት ካልሰበርሽ ውሃ ካልቀዳሽ ቤተክርስቲያን ስማለሁ ብለሽ ያለሽን ቤተክርስቲያን መሳሙን ዛሬስ በተውሽው እንጨትና ውሃ ዛሬ ነው ማምጫው። ሰኞ ማክሰኞማ ስንቱን ትሰሪው ለሴት ልብ ውስጥ ገብቶ እኮ ነው ዲያብሎስ። ለወንድ ደግሞ ወንዝ ዙረህ ካላየኸው አዝመራውን ሁሉ በእሁድ በቅዳሜ ዛሬ በበዓሉ አጥሩን ካላጠሩት ባላ እየተከሉ ምን ልታበላቸው ነው ልጆችህን ሁሉ? አሩረው ሻሩ በዓላት አክብሩ የእግዚአብሔር እንግዳ እንዳታሳድሩ። እርስ በርሳችሁ እንዳትፋቀሩ ዋርሳ ውረሱ ደንበር አፍርሱ ቤት ተኩሱ ነፍስ ግደሉ ብሎ ያስተምራል ዲያብሎስ ለራሱ። ዲያብሎስ አጅሬ ይህንን አግኝቶ ሲረገጠው ይኖራል ከእሳት አግብቶ በላዩ ተቀምጦ በአስር ጥፍር ወግቶ በልበለው ይለዋል በእሳት መዶሻ በልበለው ይለዋል በእሳት በትር። አርቦሮው ሲያስበላ ሰንበትን ሲያሽር ሲኖር የነበር ድሃ ሲያስለቅስ አሁን ምን ይሉታል ከዚህ ላይ ማልቀስ? ወትሮ ነበር እንጂ እጅን መሰብሰብ ሰጥ ብለቻ አለው በልዓትን ገብገብ እያረደ በልቶ የድሃውን በሬ ምን አንገበገበው ከእሳቱ ላይ ዛሬ። እንደዚህ እያለ በዚህ ዓለም ሲያስተና ኑሮ ጠላት ይሆነናል እንደገና ዙሮ የድሃውን በሬ ሲበላ ኑሮ ሲያስተና ኑሮ ጠላት ይሆነናል እንደገና ዙሮ። አይረባም አይጠቅምም የዲያብሎስ ፍቅር ዙሮ ይጥላል ከእሳት ባህር። በጨለማ ላይ ሰውን ከማጥፋት በብዙ ሰቀቀን በብዙ ፍርሃት ጠበንጃ ለጉሞ በረት ከመክፈት ድሃ እያስለቀሱ ሲኦል ከመግባት ሲበላህ ከሚኖር ዘላለም እሳት ይሻልህ ነበር ተርበህ ተጠምተህ ተጠቅተህ ብትገባ ገነት። ያገሃነመ እሳቱ ሲኦል የሚሉት ሀገር ደስታ የለውም ከመከራ በቀር ውሃውን ሲጠጡት እንደ እሬት የሚበር ምናምን የለውም የሚበላ ነገር። አንድ ጊዜ ከእሳት አንድ ጊዜ ከባህር ሁሉ ጊዜ ልቅሶ ነው ሁሉ ጊዜ ጋር። ወዳጅ አይገኝም ረዳት ዘመድ ሁሉም ጠላት ነው በገደል የሚሰድ። እሳቱም አይጠፋ ይኖራል ሲነድ ጨለማ አሸክመው እንደ ዋርካ ግንድ። ወሰን ልክ የለውም እርሱም ሲካበድ በስተኋላው ሆነው ይሉታል በልሂድ። እየደበደቡ እየገፉ ግድ ይሳለቁበታል እንዲህ እያሉ። አወይ አረማመድ አወይ አካሄድ ዘላለም ይኖራል ገሃነም ሲወርድ። ይህንን የተናገሩት አባ ዘወልደ ማርያም የሚባሉ በዋልድባ የሚኖሩ ናቸው። እና ይሄን የሰማችሁ ሁሉ አይለጉናችሁ ያበራላችሁ። አሜን። ሰምታችሁ ለመስራት ያውቃችሁ። ሕጉን ትእዛዙን ጠብቃችሁ ለመኖር ያውቃችሁ። እውነተኛ የክርስቲያን ስራ ለመስራት ያውቃችሁ። ክርስቲያን የሚባሉት ሁሉ
አንድ ወንድ በአንድ ሴት፣ አንድ ሴት በአንድ ወንድ ጸንተው አስራት በኩራት አውጥተው በዓላትን አክብረው አጾማትን ጾመው በሕግ ጸንተው እግዚአብሔርን ፈርተው በምክረ ካህን በፈቃደ ካህን ሆነው የሚኖሩ ናቸው ክርስቲያን የሚባሉ። አንዲቱን ሲያወጡ፣ አንዲቱን ሲያገቡ፣ አንዲቱን ሲያገቡ፣ አንዲቱን ሲያወጡ መኖር ይሄ የአሕዛብ ስራ ነው እንጂ የእግዚአብሔር ሕግ የእግዚአብሔር ስራ አይደለምና ሕጉን ትእዛዙን ጠብቃችሁ ለመኖር ያውቃችሁ። ከሐሜት ከአሽሟጣጭነት ያድናችሁ። ሰው የሚያማ ሰውና ቂም በቀል የያዘ ሰው እንኳን ስጋው ደግሞ ሊቀበል ቤተክርስቲያን እንዳይገባ በጣም ከልክሏል እና እግዚአብሔር አእምሮ ልቡና የምትሰሙት ሁሉ አእምሮ ልቡናችሁ ያብራላችሁ። ምክሩን ጥበቡን ይግለጽላችሁ። አምላከ አበው